ከተማ ለሰው ነው የሚሰራው ሲባል ሰው ማለት ኮንዶሚኒየም ተሰርቶ ሲሰጠው ብቻ ወይም ስራ አግኝቶ ደሞዝ ሲበላ ብቻ አይደለም። የጎበኛችሁት የፍሬንድሺፕ ስኩዌር የተሰራው ከዩኒቲ በኋላ ነው። ዩኒቲ በጣም በርከት ያሉ ሰዎች እናንተን የመሰሉ ሳይከፍሉ ይጎበኛሉ፣ በጣም ብዙ ሰዎች። ነገር ግን እስካሁን ከፍሎ የጎበኛው ሰው 2 ሚሊዮን ይጠጋል። ከ400 ሚሊዮን ብር በላይ ገቢ ያስገብቷል ዩኒቲ ፓርክ። ወጪ ብቻ አይደለም ገቢ ያለው 400 ሚሊዮን ብር ከተከፈተን ያስገባው የዛሬ 20 ዓመት 15 ዓመት ቢኖር ስንት ያስገባ ነበር ብላችሁ አስቡ። አሁን ያስገባው እስከ 11 ሰዓት ብቻ ተብሎ ነው። እስከ 2 ሰዓት 3 ሰዓት ቢፈቀድ ስንት ያስገባል ብላችሁ አስቡ። ከንቲባ ማለት በኋላ እንደማነሳው ብር የሚገኝባቸውን መንገዶች አነፍንፎ ብርን ለልማት የሚያውል እንጂ አጥር እያጠረ ብርና ልማትን የሚያራርቅ ማለት አይደለም። በተቻለ መጠን ገንዘብ የሚገኝባቸውን መንገዶች እየፈጠረ ለሰው ልጅ ኑሮ ምቹ ማድረግ ነው። የሳይንስ ሙዚየም በክፍያ ሳይሆን በነፃ ነው። ከ2 ሚሊዮን ሰው በላይ ጎብኝቶታል። ከተከፈተ ዓመት አልሞላው። ፍሬንድሺፕ ስኩዌር እስካሁን ከ130 ሚሊዮን ብር በላይ ገቢ አስገብቷል። ፍሬንድሺፕ ስኩዌር በአንድ ቀን ከ11000 ሰው በላይ የጎበኘበት ቀን አለ። ፍሬንድሺፕ ስኩዌር እስከ ዛሬ ድረስ ከ7000 ሰው በላይ የሰርግ ፕሮግራም አካሂዶበታል። 7000 ሰው ተጋብቶበታል። ፍሬንድሺፕ ስኩዌር በአንድ ቀን 100 ሰርገኛ አስተናግዶ ያውቃል። በአንድ ቀን ሰው ማለት ቤት ሲሰራለት ብቻ ከሆነ 7000 ሰርገኛ የሚሄድበትም ካልሰራንለት በሆነ ቀን የህይወቱ አካል የሆነው የደስታውን ቀን የሚያሳልፍበት ቦታ አይኖረውም ማለት ነው። ይሄ ቦታ ስትጎበኙ እንዳያችሁት ያምራል። ሁሉም ከተማ ቢኖረው ይመርጣል። በእርግጥ ሲጀመር ሲሰራ ቀላል አልነበረም። እንደምታውቁት በጣም ብዙ ትችት ነበረበት። ዋናው ግን እናንተ እንድታስተውሉ የምፈልገው ይህ ፍሬንድሺፕ የሚባል ቦታ የእናንተ ልጆች ኢትዮጵያውያን ህፃናት ሄደው ሲባርኩበት፣ መልካም ነገር ሲያዩ፣ ከፍ እያሉ ሲሄዱና ሲያነቡበት፣ የማሰቢያ ጊዜ ኖራቸው ሲቀመጡና ሲያስቡ፣ ሰብኮንሽስ ማይንዳቸውን አክሰስ ማድረግ ሲጀምሩ፣ ዴታ ከሰብኮንሽስ ማይንዳቸው ፌች ማድረግ ሲጀምሩ፣ አውጥቶ መጠቀም ሲጀምሩ፣ ፍሬንድሺፕ ስኩዌር የጎበኘው ሰው 1 ሚሊዮን መሆኑ ሳይሆን 7000 ሰርገኛ ማስተናገዱ ሳይሆን 2 ኤለን ማስኮች፣ 2 ቢልጌቶች፣ 2 ቶማስ ኤልቫ ኤድሰኖች ከተፈጠሩበት በቂ ነው። 2 ሳይንቲስት ገና የሚወለዱ ዛሬ ያሉ አይደለም፣ ገና የሚወለዱ እዚያ ስፍራ መልካም ነገር እያዩ እያሰላሰሉ መፍጠር የሚችሉ ከተፈጠሩ ፍሬንድሺፕ መሆኑን በቀጥታ ባይናገርም አንድ ሰው ሆኖ ሲሰራ ከውልደት እስከ እድገት የሚፈጠርባቸው አጠቃላይ ነገሮች ለሰውየው ማንነት ኢምፓክት ስላላቸው ፍሬንድሺፕ ላይ በመዋልና በመጫወት ምን ፈጥረው አንድ ሳይንቲስት ካለ አተረፍም ማለት ነው። ዛሬ ኤለን ማስክ በ100 ቢሊዮን ዶላር የሚገመቱ ሀብት አለው። አንድ ሰው የሱ ምስል ከፈጠርን የአንድ ሀገር ሀብት ፈጠርን ማለት ነው። ሰርገኛ ጎብኚ ምናምን ከሚለው ባሻገር በጊዜ ሂደት ውስጥ የሰው ልጅ ለመፍጠር ያለውን አቅም ለመስራት በከፍተኛ ደረጃ ያግዛል። ዝም ብሎ እንደ መዝናኛ ብቻ አትዩት። ከዛ ያለፉ ትርጉሞች አሉት። ይሄን ማድረግ የሚችል ከተማ ኢትዮጵያ ውስጥ አለው ያላችሁ ነው? የለም። ብዙዎቻችሁ የሚያስደንቅ ውበት ያላቸው የራሳቸውን ውበት ማሳየት መግለጥ የሚችሉ ከተሞች አሏችሁ። ነገር ግን እኛ ቢዚ የሆንበት ነገር ምንድነው? ምናየው ምንሰራው ምንድነው ያላችሁ እንደሆነ እነዚህን ጉዳዮች ማውጣት ባለመሆኑ ካልሆነ በስተቀር እያንዳንዱ የኢትዮጵያ ከተማ አስደናቂ ነገር አለ።